ሰላም ሰላም የተወደዳችሁና የተከበራችሁ የብሩክ ፈርኒቸር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ የሚያማምሩ አልጋ መልበሻ ቁም ሳጥን ይዤላችሁ መጥቻለሁ። ቻናላችን ላይክ ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ሁኑ። ዛሬ ይዤ የምሄደው ወደ ግንጪ ከተማ ነው። አምቦ አካባቢ ማለት ነው የምትገኘው ከተማ። ወደ ግንጪ ይዘን ልንሄድ እየተዘጋጀን እንገኛለን ማለት ነው። ቻናላችንን እስከመጨረሻው እንድትከታተሉ ቪዲዮአችንን በአክብሮት እንጠይቃቸዋለን። ይሄን ይመስላል። በጣም የሚያማምሩ አልጋዎችና በጅምላ ያሸበረቁ አልጋዎች ነው ይዤላችሁ የመጣሁት ዛሬ። እዚህ ጋር 3 መሳቢያ ያለው ግርጌው ይሄን ይመስላል። እዚህ ጋር አረፍ ማለት ይቻላል ማለት ነው። እንደ መቀመጫም ያገለግላል። እዚህ ጋር መቀያየሪያ ያለው ሶኬት መጠቀም ትችላላችሁ እና በጣም የሚያምር አልጋ ነው። እዚህ ጋር ደግሞ ማች የሆነ ኮስሞቲክስ አለ። ኮስሞቲክሷ እዚህ መደርደሪያ ያለው ረጅም ስለሆነ በመደርደሪያ ነው ያደረገው። መሳቢያው 3 መሳቢያ ያሉት መሳቢያው ራሱ በጣም ይሄን ይመስላል ማለት ነው። ወደ ቁም ሳጥኑ ልውሰዳችሁ። ይሄ ቁም ሳጥን 2 ሜትር ከ40 በ2 ሜትር ከ20 ነው። በእህታችን ምርጫ ነው እየሰራን ያለ ነው። እዚህ ጋር ደግሞ መስቀያ ያለው መስቀያዎች አሉት። ማጠፊያው ራሱ በጣም ዘመናዊ ማጠፊያ ነው። እዚህ ጋር መደርደሪያ አለ እና ተስር መሳቢያም አለው። ይሄን ይመስላል። እና ሐሳብ አስተያየት ታለ ኮሜንት ላይ አስቀምጡን። ብሩክ ፈርኒቸር ብላችሁ ዘዙን። ያላችሁበት ቦታ እናደርስላችኋለን። ስራችን ጥራታችን መለያችን ነውና ጋራንት አለን። እስተፈለጋችሁ ድረስ ጋራንት አለው ማለት ነው። እቃችን አይበላም አይቆነቁንም። ቀለሙና ፋሽኑ ያልፍበታል እንጂ አይበላም አይቆነቁንም። እዘዙን እንላለን። ያላችሁበት ድረስ እናደርስላችኋለን።